ዱዓው እንዲሰራ ዳዋ ያስፈልገዋል። ዱዓው ዛሬ ዜሮ የገባው ዳዋ የለውም። ዱዓው አንቢያዎች የነሱ ዱዓ ጠንካራ የነበረው ዳዋ ስለነበረው ነው። ምን ስለነበረው? አየ ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰለም። ለዚህና እኛ ነጋዴዎች የቢሮ ሰራተኞች ወይ ምናምን ሳይሆን አላህ መርጦን የሰማችሁ ነው። የነቢ ምትክ አላህ አድርጎን የማመድ የሀገራችን የጠቅላይ ሚኒስትር ምልክት ያኺ ኮሾሮ ነች። ያኺ እንባ እያለቀስክ ዱዓ እያረክ ቀበሌ ኃላፊ አድርገኝ ምናምን አድርገኝ። ያኺ ሽንት ቤት ጠራጊ ማለት ነው እኮ ዱንያ ሽንት ቤት ነች ራሱ ጂፋ። ሰዎቹ ድንግጥ ይላሉ። ጂፋ ታዲያ ምን እናድርጋት? ነቢ ነው ያለው አለይሂ ሰላም። ሰውየው አንድ ጊዜ ቁጭ ብሎ ዶላሩ ማያደርግም ብሩ ማያደርግም እጁን ነከሳሉ። አረጋ ሸይኽ አለ ዶላሩን ተውት እንጂ ሌላውን በሉት አለ። ሌላውን እንክትክቱ ወጡት አለ። ዶላሯን ብቻ ለቀቅ አድርጓት። ስንት ገብታለች አሁን? አላሁ አክበር። መረቡክ ዶላር መረቡክ ዶላር መረቡክ ብሔር ያ አኺ ንቅልቅል አላህ ያርግልህ። ንቅልቅል እንዲል ምን ማለት መልፋት ያስፈልገዋል። አንተ ቢሮ ሰራተኛ ነጋዴ ወይ ምናምን አይደለም። አንተ ናኢቡ ረሱልላህ። አንተ ማነህ? የነቢ ምትክ አትፈልግም? የማን ምትክ? ያ አኺ ኮሸሮዎችን ተዋቸው። የነቢ ምትክ የነቢ ስራ ምን ነበር? አሁን እዚህ ጋር ነው የተጋጨብን። የነቢ ስራ ምን ነበር? አረ አላሁ አክበር። ዛሬ ሰው ጺሙን ያሳድጋል፣ ኢማመት ጠቅልላል። ሱናንታ ሆጂ ጁምዓንታ ነጭ ለብሰህ ስትሄድ ሆጂ ጁምዓንታ ይለዋል። የሳምንት አንድ ቀን እስላም ማለት ነው። ረመዳን ነው ወይ ይላል። የነቢ ስራ ምን ነበር? አላሁ አክበር። ስሟ በምንሰባበት ቀልብ አላህ ይስጠን። ሰዎችን ኸልቁን ከአላህ ጋር ማስተዋወቅ ነበር። ዳዋ ኢለላህ ቁል ሃዚሂ ሰቢሊ አድዑ ኢለላህ ዐላ በሲረቲን። አላህ የሰጠን ስራ ዓለም ላይ ያሉ ስልጣኖች ቢሰበሰቡ ወንድሞች ምንም አይደለችም ከዚህ ከሰጠን ስራ ጋር። ነቢ ጋር ማዕሩፍ ነህ፣ በስም ትታወቅ። ታዋቂነት እዚህ ኮሸሮ ሀገር ትፈልጋለህ እንዴ? እረፍት ለነቢ እረፍት ትሰጣቸዋለህ። ሰኞና ሐሙስ የኡመቶቼ ስራ ይደርሰኛል አሉ እኮ። አቦ እየሰማችሁ ነው ወይስ ምሳ ቦታ ሄዳችኋል? ዛሬ ምሳ የለም። ያ አኺ አኻታ ጃይብ ዲጀቢና ይላል አንዳንዱ በቀልቡ። ሰውነቱን እያየ ነው እኮ። ትል ነው የሚበላው። ያ አኺ ትል ነው የሚበላው። አላሁ አክበር። ሰኞና ሐሙስ የኡመቶቼ ስራ ይደርሰኛል። ጥሩ ሳይ አልሐምዱሊላህ እላለሁ፣ መጥፎ ሳይ ግን እዛም ሆኜ ኢስቲግፋር አደርጋለሁ፣ አለቅሳለሁ አሉ ሰይድ